ጉድላክ አፕሊኬሽን ላይ በጣም የተመቹኝ 3 ነገሮችን ላሳያችሁ። ሶስተኛውም ደግሞ ሁላችሁም እንደምትወዱ አልጠራጠርም። የመጀመሪያው ታስክ ባራችሁን እንደዚህ በሚያምር ሁኔታ ካስተማይዝ አድርጋችሁ መጠቀም የምትፈልጉ ከሆነ እዛው ጉድላክ አፕሊኬሽን ላይ ሆም አፕ ሚሊዮን ትነኩና እዚህ ታስክ ቼንጀር ሚላለ ከዛ አንድ ጊዜ ኦን ታረጉና እዚህ ጋር ቨርቲካል ሊስት ሚላለ እሱ ላይ ካደረጋችሁ በኋላ ከታች ሰርኩላር ሊስት ሚሊዮን ላይ ካደረጋችሁ በኋላ በሚያምር ሁኔታ እንደዚህ መጠቀም ትችላላችሁ። ሁለተኛው ደግሞ የስልካችሁን ጀርባ ሁለት ጊዜ ደብል ታፕ ስታደርጉ የምትፈልጉትን አፕሊኬሽን እንዲከፍትላችሁ የምትፈልጉ ከሆነ እዛው ጉድላክ አፕሊኬሽን ላይ ሬጂስተር ሚላለ ከዛ ባክ ታፕ አክሽን ሚላለ እሱን ትነኩና እዚህ ጋር ደብል ታፕ ሚላለ ከዛ ከታች መጨረሻ አካባቢ ኦፕን አፕ ምትላለች አጠገቡ የሴቲንግ ምልክቷን ትነኩና ከነዚህ መሃል የምትፈልጉትን አፕ ትመርጣላችሁ። ከዛ የስልካችሁን ጀርባ ሁለት ጊዜ ደብል ታፕ ስታደርጉ የመረጣችሁን አፕሊኬሽን ይመርጥላችኋል። ወደ ሶስተኛው ከመሄዳችን በፊት የቲክቶክ አካውንት መግዛትም ሆነ መሸጥ የምትፈልጉ እኛ ጋር በተመጣጣኝ ዋጋ መግዛትም ሆነ መሸጥ ትችላላችሁ። እዚህ ስክሪኑ ላይ በምታዩት ዩዘር ኔም ቴሌግራም ላይ ማናገር ትችላላችሁ። ሶስተኛው ደግሞ ኖቲፊኬሽን ሲገባላችሁ የሚገባውን የኖቲፊኬሽን አይከን እንደዚህ በሚያምር ሁኔታ እንዲሆንላችሁ የምትፈልጉ ከሆነ እዛው ጉድላክ ላይ ኤጅ ላይቲንግ የሚላለ እሱ ጋር ከገባችሁ በኋላ እነዚህ ሶስቱን ኦን ካደረጋችሁ በኋላ በቀላሉ እንደዚህ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እንዲሁም ለተጨማሪ እንደዚህ አይነት ጠቃሚ ቪዲዮዎች የፕላስ ምልክቷን በመንካት ፎሎ ማድረጋችሁን አትርሱ።